መካከል እንግዲህ ሳልመክር ማላልፈው ገጠመኝን ጨርሻለሁ። ግን ሳልመክር ማላልፈው ነገር ቢኖር ምንድነው ሁለተኛ ትዳር የያዛችሁ በሁለተኛ ትዳር ላይ የምትኖሩ ሰዎች ሁለተኛ ትዳራችሁን በእግዚአብሔር ኃይል ካላስጠበቃችሁት የመጀመሪያው ትዳራችሁ ሊጎዳችሁ ይችላል። ሁሉም ላይሆን ይችላል። ሁሉም ባሎች ሁሉም ሚስቶች ሁለተኛ ትዳርን ሊጎዱ ይችላሉ ብዬ አላስብም። ግን አንዳንድ ጊዜ እንዲያ ነገር አይጠፋም። ስለዚህ መጸለዩ፣ መስገዱ፣ መጾሙ ጥቅሙ አንዱ ይሄ ነው። ይሄ የባለቤቴና የኔ ትልቁ ችግር ከየት የመጣ ነው? ከቀድሞ የመጣበት ጉዳይ አለ ወይ ወይስ አሁንም እየመጣ ያለ ችግር አለ ወይ? ከቀድሞ ሚስቱ ወይም ከቀድሞ ባሏ የተጋባባት መንፈስ እኔን እየተቃወመኝ ነው ወይ? ከቀድሞ ሚስቴ የገባብኝ መንፈስ እኔን እየተቃወመኝ ነው ወይ? እኔ ውስጥ ያለችው ሴት ዛር አይን ጥላ ሚስቴን የምትቃወማት አሁን ያለችው ሚስቴን የምትቃወማትና መጥፎ ነገር እንድንነጋገር የምታደርገው የየትኛዋ ሴት በህይወት ዘመኔ ከብዙ ሴቶች ጋር አሳልፍ ያለው ብላችሁ አስቡና ማለት ከሆነ ነው የምላችሁ። ከየትኛዋ ሴት የመጣ የየትኛዋ ሴት ባህሪና ጸባይ ነው አሁን ሚስቴ ላይ እያየሁ ያለሁት? እንዴት ሁሉም ሴቶች አንድ ሊሆኑ ይችላሉ? አንዳንድ ሴቶች ምን ይላሉ? ውይ ወንዶች ሁሉም አንድ አይነት በቃ ሁሉም መጥቶ በቃ ጭን ውስጥ ልግባ ነው የሚሉት። ምን አይነት ናቸው? በቃ ብለው ፌሚኒስትነትን ለማስፋፋት የሚሞክሩ ሴቶች ተገደው ሲደፈሩ ፌሚኒስትነትን ለማስፋፋት የሚሞክሩ ህጻናት ሲደፈሩ ልክ እንደሱ ሳይሆን መሆን ያለበት ወንዶች በሙሉ የተያዙት በአንድ አይነት መንፈስ እንደሆነ መረዳት። ሁሉም ስላችሁ ሁሉም ወንድ ማለት ሳይሆን እናንተ ሁሉም ወንዶች አንድ ከሆኑባችሁ ሁሉም ወንድ አንድ ሆነብን የምትሉ ሰዎች ማለት ነው። ያልሆነባችሁ አይመለከታችሁም። ሁሉም ወንዶች አንድ ሆነውብናል ብላችሁ የምታስቡ ሰዎች ሁሉም የቀረቧችሁ ተመሳሳይ ጥያቄ ካቀረቡ ችግሩ እናንተ ጋር ነው ያለው። ለምን ስትሉ እናንተ ጋር ያለው መንፈስ የመጣባችሁን ወንድ በሙሉ እናንተ ልትሰሙት የማትፈልጉት ልትጠየቁ የማትፈልጉትን ጥያቄ እንድትጠየቁ እያደረጉ ወንዶች እንድጠሏቸው የሚያደርገው የእናንተው መንፈስ ነው። ለምሳሌ ያገባሽ አይነ ጥላ ከሆነ አንቺ ውስጥ ያለው ቡዳ አይነ ጥላ ከሆነና ሚስቴ ናት ብሎ የሚያስብ ከሆነ ውስጥ ያለው ወንዶች ለዝሙት ሲሆን ችግር የለውም እኮ ይሄ ለጊዜው በላስቲክ ምናምን በዛም ቢሉ ብቻ ለሳምንትም ለወርም የሚቆይ የዝሙት ቆይታ ችግር የለውም። ለመጨፈር ለምናምን ለትዳር ነው። እሺ ለትዳርም አይሆን ብቻ ለጮኝነትም ሊሆን ይችላል። ልክ ሲመጡ ሲጠይቋችሁ መጥፎ መልስ የምትመልሱላቸው ከሆነ ሁለተኛን ላገኘው አልፈልግም ብላችሁ ለጓደኞቻችሁ የምታወሩ ከሆነ ስልኩም ሲደውል የሚያስጠላችሁ የሚቀፋችሁ ምናምን ከሆነ እናንተ ውስጥ ነው ችግሩ። ሌላኛውም ወንድ ላይ ተመሳሳይ አይነት ድምፅ አብረን እንተኛ፣ ክላስ እንያዝ፣ ራት እንብላ ሲላችሁ ማትወዱ ከሆነ ልክ ነው። በእርግጥ አትወዱ ይሆናል። ግን ሁሉም ወንድ ሲጠይቃችሁ እናንተ ትዳር ከሌላችሁ ጓደኛ ከሌላችሁ የሚጠይቋችሁን ወንድ ደግሞ አንድ አይነት መልስ የምትመልሱላቸው ከሆነ እናንተ ደግሞ አላማ ከሌላችሁ ማለት እኔ ማግባት የምፈልገው እንዲህ አይነት ወንድ ነው ምናምን የሚል አላማ ከሌላችሁ ችግር አለ ማለት ነው። አንዳንድ ሴቶች ጎበዝ ሴቶች አሉ። እንዲህ አይነት ወንድ ቢያጋጥመኝ ደስ ይለኛል፣ እሱን እስከማገኝ ጭኔ መካከል ሊገባ የሚፈልገውን ወንድ ወደዛ ሂድ ብዬ አባርረዋለሁ ብላ ትላለች። ከዛ ያ ወንድ ወደ ህይወቷ ሲመጣ ታገባዋለች። በዚህ አይነት ምኞትና ናፍቆት ውስጥ ራሱ ሰይጣን ሊሰራ ይችላል። ለምን ያን ወንድ ስትጠብቂ ያ ወንድ መቼም ቢሆን አይመጣም፣ የህልም እንጀራ ይሆንብሻል። ሲመጣም እንኳን መጥፎ ነገር እንዲፈጠር አድርጎ ካጠገብሽ ያርቀዋል። ጥሩ ልጅ ሆኖ መርጠሽው የምትፈልጊው አይነት ማንነት ኖሮት ግን የአንቺን ባህሪ ደግሞ ያበላሸዋል። አንቺ የምትፈልጊው ወንድ መጥቷል፣ አንቺ ግን ለሱ የምትመች አይደለሽም። እና ብዙ ጊዜ ትዳራችሁ ላይ በፊት ያሳልፋችኋቸውን የፍቅር ጊዜዎቹ እያሰባችሁ ነው ትዳራችሁ መጠበቅ ያለባችሁ። የዝሙት መንፈስ ያልፋል። ያቺ የቀረብካት ሴት የቤተሰቦቿ የባዕድ አምልኮ መንፈስ፣ አይነ ጥላ መንፈስ፣ የተለያየ የጥላቻ የቡዳ መንፈስ ከእሷ ወደ አንተ በሩካቤ ይገባል። ሴቷም ደግሞ በፊት የቀረብሽው ወንድ ካለ ከእሱ ጋር ብዙ ቦታ አሸሸ ገዳሚ እንዳለሌ ስትዞሪ ከነበረ አሁን ሌላ ትዳር ስትጀምሪ የዛኞች እነዛ የምታውቂያቸው ወንዶች መንፈስ እዚህ ትዳር ላይ የማይገባበት ምንም ምክንያት የለም። ቀጥታ ትዳርሽ ላይ ታየዋለሽ። ፍጥጥ ብሎ ሲመጣ ምን ይሻለኛል እንደው በቃ አንድ ፈርቼውም ይሄን ትዳር ብገባበት እሱም የማይሆን ሆነብኝ ብለው የሚሉ አሉ። መጀመሪያም ሲፈሩት የነበረው እንዳይገቡ ነበረ።